በጣም ለረጅም ጊዜ ማለት ነው። ማርያምን 3 ወር ምናምን ሆነኛል። ሳሙና አለቀብኝ ብዬ መለመን መጠየቅ ከጀመርኩኝ ማለት ነው። 3 ወር ሙሉ ሳሙና አልቆብኛል፣ ሙዴስ አልቆብኛል። በየቀኑ ነው የምነግራት እግዚአብሔርን በየቀን እኔ በእሷ ብር እንድትገዛልኝ አይደለም፣ በራሴ ደሞዝ እንድትገዛልኝ፣ በራሴ ብር እንድትገዛልኝ። ግን እሷ እግዚአብሔርን 3 ወር ሙሉ ለምኜ እየነገርኳት ያልገዛችልኝ ሳሙና ዛሬ ገና ለገና ግላብስ የእጅ ጓንት አለቀ ብላ ገበያ ወጣች። በዛው እንገዝታልኝ እንድትመጣ ነገርኳት። እሺ ብለኝ ወጣች። እግዚአብሔር እሺ ብለኝ ሄዳ ምን ገዝታልኝ ትመጣለች? ሻምፖ እግዚአብሔር ሻምፖ፣ ይኸው ሻምፖ፣ የፀጉር ሻምፖ ማለት ነው። አሁን በሷ ቤት በቃ ሻምፖ ስላለቀባት ሻምፖ ለፀጉሯም ጋለዋንም በዛ ትታጠብበት ምንም ማረጋትም ምናምን አይነት ነገር ነው። ንቀት፣ እግዚአብሔር ንቀት፣ የንቀት ንቀት ማለት ነው። ከዛ ሳሙና የታለላታለሽ ታጠብበት ምን ችግር አለ? ለገላሽም ለፀጉርሽም ሆነ ችግር የለውም ምናምን አለችኝ። እግዚአብሔርን እኔ በሷ ብር ግዢልኝ አላልኳት። ከዛ ደግሞ አሁን ስልክ ደውላ ሻምፖ የላትም ነበር ሻምፖ ገዛውላት ምናምን እያለች ትቀባጠራለች። ማርያምን ለእህቶቿ በጣም ነው ያናደደች። ማርያምን ምንም ቢሆን እኮ ተምሬያለሁ፣ ማንበብ እችላለሁ፣ አውቃለሁ። ገና ለገና የቤቷ ሰራተኛ ቢሆን እኮ ብዙ ማቅነስ ሰው ነኝ። ማርያምን በዚህ ልክ እግዚአብሔር ይደብራል።